እኔ ራሴ የሰው ልጆች ስጋ አበላቸዋለሁ ይላል እግዚአብሔር። ግን ሶሻል ሚዲያ ካየ ደግሞ ካቶሊክ ኦርቶዶክስ በራሳቸው ቤተክርስቲያን በችግር ጊዜ የሰው ስጋ የበላ ሰው ችግር የለውም ይላሉ። ለምሳሌ በ1971 በዓለማችን ትልቅ አደጋ አጋጥሞ ነበር። የአየር ተበላሽቶ በሰው በሌለበት ቦታ የወደቁ ሰዎች ነበሩ። እስካሁን አሉ አንዳንዳቸው ዶክተሮች ሆነው እና ከ70 ሰዎች በላይ ነበሩ። የተወሰኑ ሰዎች ሞቱ። ምግብ ስላልነበረ ስጋ የሞተ ሰውን ስጋ እየበሉ ህይወታቸው አዳኑ። ከዳኑ በኋላ ክርስቲያኖች ስለሆኑ ወደ ቤተክርስቲያን ተመልሰው እንደዚህ ያለ ኃጢያት ሰርተናል ብለው ሲመለሱ በጋዜጣ በተለያዩ ዓለማችን የዌብሳይቶች ታገኙታላችሁ። ቤተክርስቲያኗ አረ ይሄ የተሰራው ኃጢያት አይደለም ትክክለኛ ስራ ነው የሰራችሁ፣ የሰው ስጋ በልታችሁ ህይወታችሁ በመቅረቱ እግዚአብሔር ደስ ይለዋል ብላ መግለጫው ሰጠች። ለነርሱም አበራታች መጣ ቤተክርስቲያን ራሷ። طيب በ11 ክፍለ ዘመን ደግሞ በታሪክ ስንሄድ ክርስቲያኖች በተለይ ፈረንሳይ አካባቢ ረሃብ ተነስቶ ነበር። የሰው ስጋ እየበላ ሰው ይኖር ነበር ይላል። ስለዚህ ቤተክርስቲያን ራሷ የሰው ስጋ እየበላህ በረሃብ ጊዜ ወይ የሞተ ሰው ስጋ እየበላህ ራስህ ማዳን ይቻላል ብላ ነው የምታምነው። በዌብሳይት በሶሻል ሚዲያ ከሆነ ያገኘው ይሄንን ጉዳይ ሶሻል ሚዲያ ከፍተህ ግባና ካቶሊክ ቤተክርስቲያን ወይ ደግሞ ቤተክርስቲያን ምን ትላለች ስለሞተ ሰው ብለህ ጠይቃት። በተለይ ደግሞ የሞቱ በአየር ምክንያት የሞቱ ሰዎች ስጋ በልተው ስላዳኑ ትናገራለች። የወንዶች ልጆቻችሁንም ስጋ ትበላላችሁ፣ የሴቶች ስጋ ትበላላችሁ አበላቸዋለሁ። ኦኬ እርሱስ ብቻ ሳይሆን ኤርሚያስ 19:9 ክፈተው አሜን። አበላቸዋለሁ ይላል፣ ትበላላችሁ ይላል። እዚህ ሌላ ቦታ ደግሞ አበላቸዋለሁ እኔ ብሎ እዚህም ጋር ኡስታዝ በእንትኑ ምክንያት ነው። በቅጣት አበላችኋለሁ ትበሏታላችሁ፣ የልጆቻችሁን የወንዶቻችሁንና የሴት ልጆቻችሁን ስጋ አበላችኋለሁ ብሎ ፕሮሚስ ቃል እየገባላችሁ ነው። በቅጣት መልክ ትበሏታላችሁ ብሎ ማለት ነው። ይሄኛው ተፈጻሚነት ያገኘው ሁለተኛ ነገሥት ምዕራፍ 6 ቁጥር 28 እና 29 ላይ ነው። እንሄድበታለን። የኤርሚያስን እንይና ኤርሚያስ ኡስታዝ ኤርሚያስ ስንት ነው ያሉኝ? 19:9 Thank you.